ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬ ወደ እናንተ ይዤላችሁ የመጣሁት ሐሳብ ምናልባትም ብዙዎቻችሁ ህይወት ሙሉ በሙሉ ሊቀይር የሚችል እውነተኛ ዕውቀት ነው። በህይወታችሁ ካላችሁበት ድህነት፣ ተስፋ መቁረጥ ወይም ተራ የህይወት ውጣ ውረድ ወጣችሁ ዓለምን የሚቀይር ትልቅ ታሪክ መስራት እንደምትችሉ ታምናላችሁ? ብቻችን ስኬታማ ሰዎችን ስናይ እነሱ እኮ የታደሉ ናቸው ወይም የሀብታም ልጅ ስለሆኑ ነው እንላለን። ነገር ግን እውነታው ፍጹም ተቃራኒ ነው። ዛሬ በዓለም ላይ የምናያቸው ታላላቅ ቢሊዮነሮች፣ መሪዎችና ተጽዕኖ ፈጣሪዎች ታሪካቸውን የጀመሩት ከዜሮ ነው። ከዜሮ ወዲያም ከዜሮ በታች በሆነ አስቸጋሪ ህይወት ውስጥ ነው። ይህ ቪዲዮ ተራ የስኬት ምክር አይደለም፣ የህይወት መመሪያችሁ ነው። እስከ መጨረሻዋ ደቂቃ ድረስ በትዕግስት ከተከታተላችሁኝ ፍጹም በተቀየረ አስተሳሰብ እንደምትመለሱ ቃል እገባላችኋለሁ። ምንም ሳይኖራቸው ተነስተው ዓለምን ሙሉ በሙሉ ከቀየሩ አራት ታላላቅ ሰዎች የተማርኳቸውን አራት አስደንጋጭ ትምህርቶችን በዝርዝር እንመለከታለን። አብራችሁን ቆዩ። መጀመሪያው ይገርመኛል፣ ውድቀትን እንደ በረከት መቁጠር። መጀመሪያው ትምህርት የምንማረው ከቻይናው ቢሊዮነር ጃክ ማ ነው። ጃክ ማ ከዚህ በፊትም አውርቼላችኋለሁ፣ ስለሱ ትንሽ እየነካክቸዋለሁ። ጃክ ማ ዛሬ የአሊባባ መስራች እና የዓለም ቁጥር 1 ባለሀብት ቢሆንም የጥንት ታሪኩ ግን በውድቀት የተሞላ ነው። ኮሌጅ ለመግባት የተፈተነውን ፈተና 3 ጊዜ ወድቋል። ፖሊስ ለመሆን ሲያመለክት ከ21 ሰዎች ውስጥ እሱም ብቻ አልተቀበሉት። የኬኤፍሲ ምግብ ቤት ወደ ከተማው ሲመጣ ካመለከቱ 24 ሰዎች ውስጥ 23ቱ ሲቀጠሩ የተናቀውና የተገፋው እሱ ብቻ ነበር። እስኪ ያስቡት፣ በአንድ ህይወት ውስጥ ይህንን ያህል ውድቀት ቢገጥማችሁ ምን ታደርጉ ነበር? አብዛኛው ሰው ተስፋ ቆርጦ እጣ ፈንታውን ይረግማል። ጃክ ማ ግን የተማረው ትልቁ ትምህርት፣ እኔን የሚያስተማረኝ ትልቁ ትምህርት ውድቀት ማለት መንገዱ ተዘጋ ማለት ሳይሆን የተሻለ መንገድ እየተዘጋጀ ነው ማለት ነው ይላል። እውነት ነው። ብዙዎቻችን ምን እንላለን? የሆነ ነገር ሳይሳካልን ሲቀር አይ እኔ ለዚህ አልሆንም፣ አይ እኔ እንደዚህ ተዘግቶብኛል እንላለን። አይ እኔ ድለቢስ ስለሆንኩኝ ነው እንላለን። አይደለም፣ ይቺ ነገር አትሆናችሁም፣ የተሻለ እያዘጋጀሁላችሁ ነው ስንባለው ይህን ማወቅ አለብን። ታዲያ ይህንን የተማርኩት ከቆየ በኋላ ከረፈደ በኋላ ከጃክ ማ ነው። በእነዚህ ሁሉ ቦታዎች ባይጣል ኖሮ ዛሬ ዓለምን የቀየረ የአሊባባ አይፈጠርም ነበር። እውነት ነው። ስለዚህ የመጀመሪያው ትምህርት ዛሬ በህይወታችሁ ያወጣችሁትን ነገር፣ የተዘጋባችሁ በር ወይም የወደቃችሁበት ፈተና ስኬታችሁ የመጀመሪያ እንጂ የመጨረሻ አይደለም። ይህን እመኑ። በቃ ውድቀትን አትፍሩ። እንደ ትልቅ መማሪያና እንደ በረከት ተጠቀሙበት። በቃ ደግሞ ማንበብና ራስን ማሳደግ። ሁለተኛው ትምህርታችን የምንወስደው በአሁኑ ሰዓት የዓለማችን በቴክኖሎጂ እያናወጠ ካለው የኤሎን መስክ ነው። ኤሎን መስክ ባይገርማችሁ የሮኬት ሳይንቲስት ለመሆን ዩኒቨርሲቲ አልገባም። ታዲያ እንዴት ሮኬት ሰርቶ ወደ ህዋ መተኮስ ቻለ? መልሱ ቀላል ነው። መጽሐፍትን በማንበብ ብቻ ነው። ኤሎን መስክ በልጅነቱ በቀን እስከ 10 ሰዓት ያነብ ነበር። ሳይክሎፒዲያኖችን በሙሉ አንብቦ የጨረሰው ሰው ነው። እሱ የሚለን ነገር ቢኖር የሰው ልጅ አእምሮ ሊማረው የማይችለው ምንም ነገር የረቀቀ ሳይንስ ወይም የረቀቀ ጥበብ የለም። የሰው ልጅ ማወቅ አለባቸው። የሰው ልጅ አእምሮ ጭንቅላት እስከተሰጠው ድረስ ምንም አይነት ማያውቀው ነገር ሊኖር አይገባም። በቃ ሁሉንም ያውቃል። ለምንድነው? ይማራል፣ ያነባል፣ ይሰራል። በዛ ምክንያት ምንም አይነት ሳይንስም ሆነ የረቀቀ ጥበብ ሊማረው የማይችለው ነገር የለም። በቃ ይማረዋል፣ ያውቀዋል ነው እያለን ያለው። ዛሬ ግን እኛ ጋር ያለው ችግር ምንድነው? ብዙዎቻችን ሶሻል ሚዲያ ላይ የሚጠቅሙንን ቪዲዮዎችን ይሁን የማይጠቅሙንን ቪዲዮዎችን እያየን 3 እና 4 ሰዓት እናጠፋለን። ነገር ግን ህይወታችንን የሚቀይረው አንድ መጽሐፍ ለማንበብ 10 ደቂቃ ይከብደናል። አቤት 10 ደቂቃ አይደለም እናንተ፣ እኔም ይከብደኛል። 10 ደቂቃ እናነብም።
ታዲያ አሁን ግን እንቀይረው እያልኩ ነው። እኔ እናንተን እየተናገርኩ ሳይሆን ራሴንም ጨምሬ ይችን ነገር እንቀይረው ቻሌንጅ አድርገን እያለን ነው። ከዜሮ ተነስተው ዓለምን የቀየሩ ሰዎች በሙያቸው ብዙዎቹ ስኬት ላይ የደረሱ ብዙዎቹ አነጋጋሪ ሰዎች ብዙዎቹ ባለሀብት የምንላቸው ሰዎች ከጀርባቸው ሲጠና እውቀት ያላቸው በባዶ እንደኔና እንደናንተ ወይም እንደሌላው ሰው በባዶ የሚናገሩ አይደሉም። በጣም አስተውለው ማለት እውቀት በቃ ይዘው ነው ሲናገሩ መልስ ኖሯቸው ነው ሁላ ራሱ። እና እውቀት ካላችሁ ገንዘብ ባይኖራችሁ ሀብትን መፍጠር ትችላላችሁ ይላል። ባይገርማችሁ ይሄ ነገር እኔም አላምንበትም ነበር። ምክንያቱም እውቀት ካለኝ እንዴት ማለት እውቀት ካለኝ እንዴት ገንዘብ አመጣለሁ? ምን እንዴት ማለት ዜሮ ሆኜ የሆነ ማቆ ነገር ስለለ ብዬ አስብ ነበር። ግን አሁን እኔ ህይወቴ ላይ ስለሰራ በእውነት ነው የምላችሁ እውቀት ካላችሁ ገንዘብ ባይኖራችሁ ችግር የለም ሀብትን ትፈጥሩታላችሁ። ምክንያቱም ዋናው ነገር እውቀት ነው። እውቀትን ከያዛችሁ በኋላ ገንዘብ ታመጡበታላችሁ። ገንዘብ ከያዛችሁ ግን እውቀት ከሌላችሁ ምንድነው የምታደርጉት? ሰው ቀጥራችሁ ነው የምታሰሩት እንጂ ራሳችሁ እንኳን አሰሩ። ምክንያቱም እውቀት የላችሁማ። ግን በገንዘባችሁ ትገዛላችሁ። ይሄ ደግሞ እናንተ ትከፍላላችሁ። ያ ሰው እውቀቱን እያዳበረ እየሰራበት ይሄዳል እንጂ ለእናንተ ምንም ነገር ከገንዘብ ከማግኘት ውጪ ምንም ነገር የለም። እውቀት ካላችሁ ግን እየተማራችሁ ነው የምትሄዱት። ማለት ካላችሁ እውቀትም እያሳደጋችሁት ሁሉንም እየሞከራችሁ ስለምትሄዱ እውቀት ካላችሁ ገንዘብ ባይኖራችሁም ሀብትን መፍጠር ትችላላችሁ የሚል አስተሳሰብ አለውም ነው የሚያተኩረው እዛም ላይ ነው። በዛ የተነሳ ነው በጣም ኤሎን መስክን በጣም ማደንቀው። ማለት በቃ በጣም እንትን የምለው የሱን ከሚናገራቸው ፕሪንሲፕሎች መሀል ለመከተል መሞከራቸው መሀል በጣም ትልቅ ከምለው ሰው መሀል እሱ ስለሆነ። ሌላኛው ደግሞ ሶስተኛው ስል ወንድ እንዳይመስላችሁ በእርግጠኝነት ሴት ናት። እሷማ ተውት፣ እኔ እንጃ የጀግንነት ጥግ የታየባት ኢትዮጵያዊ ብትሆን ዋው እንለበ ትኩረትን በአንድ ዓላማ ላይ ማድረግ። ይህን ደግሞ የተማርኩት ከማን እንደሆነ ልንገራችሁ ኦፕራ ዊንፍሬ። አቤት ኦፕራ ዊንፍሬ! ሶስተኛዋና ትምህርትን የምንማረው ከታዋቂዋ የሚዲያ ንግስት ኦፕራ ዊንፍሬ ነው። ኦፕራ የተወለደችው በጣም ደሃ ከሆኑ ጥቁር አሜሪካውያን ቤተሰብ ነው። በልጅነቷ የደረሰባት በደልና ስቃይና የወሲባዊ ጥቃት ማንኛውም ሰው አእምሮን ሊያናጋ ከሚችለው በላይ ነው። በጣም ከባድ ነገር ግን እሷ ያንን ሁሉ ህመም ወደ ጥንካሬ ቀይራዋለች። ኦፕራ በአንድ ወቅት እንዲህ ብላ ነበር፣ እኔ በህይወቴ እድለኛ አይደለሁም፣ ነገር ግን እድል ሲመጣ ዝግጁ ሆኜ እንድገኝ ጠንክሬ እሰራ ነበረ ትላለች። ወይኔ በጣም ነው የሚገርመኝ። እኔ ስለማውቀው ነው በራሴ ባለኝ ላይፍ ላይ ያባከንኩትን እድል ስለማውቀው ብዙ ጊዜ ብዙዎቻችን የሆነ ነገር ካለፈ በኋላ ወይኔ የምንለው ሰው እንኳን የሆነ ነገር መናገር አግኝተነው አናግረነው እንኳን የሆነ ነገር መናገር ፈልገን ከሄደ በኋላ ምንድነው ወይኔ ምናምን እንላለን። መመለስ የምንችለው ከሆነ ደስ ይላል። መመለስ የማንችለው ነገሮች ግን አምልጠውን ሲቀሩብን በጣም ከባድ ነው። በጣምና ከኦፕራ የተማርኩት ምለው ማለት ነው። እና ምን ልላችሁ ነው መሰላችሁ? እና እሷ ትኩረቷን በችግሮቿ ላይ አዳደረገች። ለምን እንደሆነ ታውቃላችሁ? ትኩረቷን ያደረገችው ባላት ድምጽና ሰዎችን የማዳመጥ ችሎታዋ ላይ ብቻ ነው። እኔ አሁን እዚህ ጋር ልታዩት ትችላላችሁ። የሆነ የተለየ ባክግራውንድ ይዤ አይደለም እዚህ ጋር እያወራሁ ያለሁት። የሆነ ነገር ይዤ አይደለም። ግን ትንሽ ላካፍለው የምፈልገው የተሸወድኳቸው እውቀቶች አሉኝ። ማለት ከዚህ በፊት ማድረግ እያለብኝ ሳላደርግ የተውኳቸው ማድረግ የነበረብኝ እውቀቶች በቃ ያገኘኋቸው አንብቤም ይሁን ፖድካስት ሰምቼም ይሁን ከሰው ሂስትሪም ወስጄ ይሁን ምንም ይሁን ትንሽ ማቃቸው እውቀት አሉኝ። ታዲያ ይሄንን ማካፈል ነው በቃ የኔ አሁን ያስኩት የምለው በቃ አለኝ የምለው ነገር የሆነ መናገር ነው፣ መስራት፣ ገንዘብ ማድረግ። ብዙዎቻችሁ ነገሩ ኃጢአት እንዳይመስላችሁ እግዚአብሔርን መናገር በቃ ምንናገረው ሲጀመር መጀመሪያ ኃጢአት ነው መናገር ለማለት አይደለም። ለማለት መጀመሪያ ምንናገረው መለየት አለብን ሲጀመርም። እና ደግሞ እኔ አሁን እዚህ ጋር ስናገር የተለየ ነገር ይዤ አይደለም። ይሄው ኦፕራ እንኳን እያያችሁ ነው።
ትኩረት ያደረገችው ባላት ድምጽና ሰዎችን የማዳመጥ ችሎታ ላይ ብቻ ነው። አሁን ለምሳሌ እኔ የሆነ የተለየ ባክግራውንድ ይዤ የሆነ የተለየ ነገር ውበት ሪፍሌክት አድርጌ ምናምን የሆነ ነገር አይደለም ድምጽ የሚያምራል ብዬ አይደለም። ግን ቁጭ ማለት የሆነ አንድ ስራ ላይ መስራት ጥሩ አይደለም። በቃ ማለት ምንም በቃ ያላችሁ ነገር መጠቀም። ለምሳሌ እኔ አሁን በቃ ማውራት ያስደስተኛል። በቃ ማንም ሰው አይጣመው፣ ከሌም ይወደደኝ ከሌም አይወደደኝ አይጣመው፣ ግን ማውራት ያስደስተኛል። ኦኬ ደግሞ እንደኔም ደግሞ ስለኔ ትንሽዬ ነገር ምንም ባይጠቅመውም ትንሽዬ ይችን ነገር ደግሞ ማወቅ የሚፈልግ ሰው ላገኝ እችላለሁ። ገባችሁ አይደል? ስለዚህ ለዛ ነው የምሰራው ማለት ስሰራው እኔም ገንዘብ አገኛለሁ፣ እኔም እጠቀማለሁ፣ ህይወቴን አሻሽላለሁ። እናንተም ደግሞ እኔ ባወራኋት ትንሽ ሀሳብ ተመርኩዛችሁ ስለ መጽሐፍ ከሆነ ያወራሁት መጽሐፍ ገብታችሁ ታነባላችሁ። ስለ ሰው ታሪክ ከሆነ ያወራሁት የሰውን ታሪክ ሄዳችሁ ታጠናላችሁ። በቃ ስላወራሁት ነገር ጥናት ታደርጉበታላችሁ። ገባችሁ አይደል? የኔ ትንሽ እየጠቆመ ለእናንተ ቫልዩ ሊኖራት ይችላል። ቫልዩ ለማይኖረውም ሰው ሊኖር ይችላል አውቃለሁ። ግን ቫልዩ የኔ ትንሽ ጥቆማ ለእናንተ ቫልዩ ስላላት ነው እዚህ ጋር እኔም እንደ ገንዘብ ለማግኛነት እናንተንም ደግሞ እንደ ማስተማሪያነት የምጠቀመው ማስተማሪያን ስለፈለኩት ነው ልላችሁ ነው። ማለት ባለኝ ነገር መጠቀም ስላለብኝ ነው። የሌለኝን ነገር አምጥቼ ይውልኝ አይደለም እያልኩ ያለሁት ያለኝን ነገር ነው ለእናንተ ሪፍሌክት እያደረኩ ያለሁት ማለት ነው። እና አድማጮቼ ዛሬ እጣ ፈንታችሁን ለማማረር ስንት ሰበብ አላችሁ። ሀገሪቱ አልተመቸችኝም፣ የሀገሪቷ መፍረስ ምናምን በሀገሪቷ የምታሳብቡ ልትኖሩ ትችላላችሁ። ህልም የለኝም፣ ቤተሰቦቼ ደሃ ናቸው፣ ካፒታል የለኝም ምናምን ልትሉ ትችላላችሁ። ነገር ግን ኦፕራ ከዚህ የባሰ ህይወት ውስጥ ሆና ነው ትኩረትን በአንድ ነገር ላይ በማድረግ የዓለም የመጀመሪያዋ ጥቁር ሴት ቢሊየነር ለመሆን የበቃችሁ። ሰበቦቻችሁን በቃ አቁሙና ባላችሁ ነገር ላይ ትኩረት አድርጉ። በቃ እኔን አታዩኝም፣ እግዚአብሔርን እኔን ማየት ትችላላችሁ። እኔ ምንም ዶሮኝ አይደለም፣ እያያችሁት ነው። ግን ትንሽ እውቀት አለኝ። እንደገና ደግሞ ትንሽ ኢንቨስት ማድረጋት ነገር አለችኝ። ኢንቨስት አድርጌ እየተጠቀምኩባት ነው። ገባችሁ አይደል? ባላችሁ ነገር ነው። ግዴታ ቢሊየን ብር፣ ሚሊየን ብር፣ 100,000 ብር ስላለኝ አይደለም። በቃ ባለኝ ለምን 5 ብር አትሆንም? ባለኝ ነገር ኢንቨስት ማድረግ አለብኝ ማለት አሁን ለምሳሌ አንድ ሰው 100 ብር ኖሮት 100 ብሩን ኢንቨስት ነው ማድረግ ያለበት ወይ ዛሬውኑ በልቶ ነው መጨረስ ያለበት? ኖ ዛሬ በልቶ ከጨረሰበት ነገውን አያውቀውም። ለነገው ምን ያደርግበታል? ነገር ግን ዛሬ እቺ 100 ብር የሆነች ነገር ላይ ኢንቨስት ቢያደርጋት ነገ 200 ብር ትሆናለች ወይም 50 ብር ትሆንና በዛች 100 ብር መብላት ይችላል። የተካተም 100 ብር ደግሞ ኢንቨስት ያደረገባትን መጠቀም ይችላል ማለት ነው። በቃ ይሄን ስለማስብ ነው። ገባችሁ አይደል? እንጂ ሌላ የተለየ ታምር ይዤ የተለየ ነገር አድርጌ ምናምን አይደለም እንዳይመስላችሁ። ማንም ሰው በዚህ ህይወት ላይ ሁሉንም ቢሊየነር ሁሉም ያደገው የተባለው ሁሉም አሁን ላይ ሶሻል ሚዲያ ላይም ሆነ ምንም ነገር ላይ ቲቪ ሾው ላይ ምንም ነገር ላይ የሚንቀሳቀሰው ከዜሮ ተነስቶ ነው። በቃ ካለው ነገር አንዳንዴ አይታወቅም የእህል ውሃ ነገር ፈጣሪ የሆነ ከደናም ቤተሰብ ሊፈጥራችሁ ይችላል። ግን ደግሞ አለ በቃ እንደኛ አይነቱ ደግሞ አለ ማለት በቃ ራሱን በራሱ ማቆም ጭራሽ ከራሱን በራሱ አልፎ ደግሞ ሆነበት ሰው አለ። እንደዛ ስትሆኑ ደግሞ በጣም ፐርፌክት ንቁ መሆን አለባችሁ። በቃ አይምሮአችሁን ማዘዝ አለባችሁ። አንድ ስራ ላይ መቀመጥ የለባችሁ። በቃ መሞከር ተዳፍኖ ከመቅረት ከመታው መሞከርን የመሰለ ነገር የለም። ስትሞክር ስተትህንም ታውቃለህ። አንተም የተሻለ ነገር ላይ ነገ ለነገ አንድ ስቴፕ ፈቀቅ ትላለህ። መሞከር በቃ መሞከር የሚባል ነገር እኔ እግዚአብሔርን አላውቅም ብቻ በቃ መሞከር ፌል ያርግ በቃ ምን አደርገዋለሁ? ምክንያቱም እኔ ፍጹም አይደለሁም። መድኃኔዓለም ነው ፍጹም። ገባችሁ አይደል? እግዚአብሔር ነው ፍጹም። ስለዚህ መድኃኔዓለም የፈጠረን እግዚአብሔር ከሆነ ፍጹም እኛ ፍጹም እስካልሆነን ድረስ በሰው ደረጃ መሄድ እስካለብን ጥግ ድረስ ትክክለኛ በሆነ በጥሩ መንገድ መሄድ አለብን። በቃ እንሞክረው። ፌል ያደርግ እኔ ፌል ያደርግብኝ በቃ ልሞክረው። ፌል ካደረገ ሌላ ሞክራለሁ። አይ ካለ ሌላ ስቴፕ እያልኩ እሄዳለሁ። በዚህ ላይ ስታክ አድርጌ አላቆም በቃ። ምክንያቱም የሰው ልጅ ነህ፣ ፌል ታደርጋለህ። አንተ ፈጣሪ አይደለህም እኮ ወይም አንተ ሌላ ነገር አይደለህም እኮ በቃ የሰው ልጅ እስከሆንክ ድረስ ሞክራ ፌል ያርግብህ። የሆነ ሰዓት ላይ ደግሞ ያቺ ፌል አርጋ የተቀመጠችው እንቁዋን ጥርት ያለችዋን ስራ
መጨረሻ ላይ ታገኛታለህ። ለምሳሌ እኔ አሁን የድምጼ እንትን ሊሆን ይችላል፣ የሆነ ነገር መንኮሻኮሽ፣ የሆነ ነገር የድምጼ ቶን ሊበላሽ ይችላል። ኖ በቃ ልሂድበት፣ የሰማኝ ይስማኝ፣ ያገለገለው የጠቀመው ይጠቀምበት። ግን እንዲህ ነው በቃ የሆነ ነገር አይሆነኝም ብዬ መቅረት አልፈልግም። ይቆጩኛል የቀረሁባቸውም ጊዜያቶች። ሰው በቃ ባለኝ ነገር መጀመር ነው በቃ። ምክንያቱም ማንም ሰው ጥርት ብሎ ፐርፌክት ሆኖ ስለማይመጣ ልላችሁ ነውና ወሬ አላብዛባችሁና የመጨረሻውና አራተኛው ሳይሰለቹ መደጋገም መሞከርን የሚያስተምረን ስንማርም የምናውቀው ሰው ነው ማለት እየተማረ ራሱ ፊዚክስ ላይ ኬሚስትሪም ላይ አለ መሰለኝ። አዎ በቃ እነዚህ ነገሮች ላይ ስንማረው የነበረ ሰው ነው። እና ይሄ አራተኛውና የመጨረሻው ምናልባትም ከሁሉም በላይ ወሳኝ የሆነ የቶማስ ኤዲሰን ታሪክ ነው። ሁሉን የፈጠረው ኤዲሰን ይህን ዓለም ያበራ ፈጠራ ላይ ለመድረስ ስንት ጊዜ ነው የሞከረው? እናንተ ገምቱ። 10,000 ጊዜ ወድቋል። እውነት 10,000 ጊዜ ወድቋል። ገባችሁ አይደል? አንድ ጋዜጠኛ ጠየቀው 10,000 ጊዜ መውደቅ ምን ያህል ያማል አለው። ነገሩ እኛ ይሄንን አናውቅም ማለት አሁን ለምሳሌ ብዙዎቻችን ብዙ ጊዜ ይመስለኛል ሶሻል ሚዲያ ላይ የምናጠፋው የአንድ ሰዓትን ማለት የአንድ ደቂቃን ቫልዩ ስለማናቅ ነው። የአንድ ሰዓትን ብዙ እኔ ፖድካስት ሳዳምጥ ሰማለሁ ብዙ ጊዜ ማለት ነው። እግዚአብሔርን ፖድካስት በጣም አዳምጡ። ይሄ ሞቲቬሽናል ይሄ አጉል ማነሳሳት ላይ ያስገባኛል ብላችሁ ባካችሁን አትተው። ፖድካስት በጣም ለህይወታችሁ አስፈላጊ ነገር ነው። ጥሩ ማለት ነው ማለት መጥፎን አይደለም እያልኩ ያለው ጥሩ አሉ በቃ አስተማሪ። በተለይ ደግሞ ኢትዮጵያ ላይ እዚህ ሀገራችን ላይ ጥሩ እውነት እኔ እንጃ እንደዚህ ማለ የምትሏቸው ቆንጆ ፖድካስት ላይ የሚቀርቡ ትክክለኛ ህይወት ታሪካቸውን ሪፍሌክት ለሰዎች የሚያደርጉ መማሪያ የሚያደርጉ አሉ። እና የሆነ ጊዜ ሰምቻለሁ ስሙን አልጠቅስላችሁም እና ምን አለመሰላችሁ የአንድ ደቂቃን ዋጋ ለማወቅ ይላል አይደለም እንዲህ ይላል። ምን ይላል መሰላችሁ? አላዘዛባችሁ እግዚአብሔርን ረስቼው ነው ታውቃላችሁ። ከምሰማቸው ነገሮች ስለምረሳ ነው። ጽፌ ባመጣላችሁ የሆነ ነገር ይዤላችሁ ባመጣላችሁ ደስ ይለኛል። እና ምን ይላል መሰላችሁ? የአንድ አመትን ቫልዩ ለማወቅ ያባከን ነው በሶሻል ሚዲያ ምናባክ ነው እኛ በህይወታችን ዝም ብለን ስንተመሰመስም ይሆን አይታወቅም ብቻ ያባከን ነው። የአንድ አመት ቫልዩ ለማወቅ የወደቀን ተማሪ ጠይቅ ይላል። በእግዚአብሔር እውነቱን እኮ ነው። አንድ አመት የወደቀን ተማሪ ጠይቀው እሱ ያብራራልሃል ይላል። የአንድ ማይክሮ ሰከንድ ወይም ደግሞ የአንድ ደቂቃን ዋጋን ለማወቅ አንድ አትሌትን ጠይቅ ይላል። ማለት አትሌቶች ብዙ ጊዜ በማይክሮ ሰከንድ በሰከንድ ነው የሚለያዩት። ሰው እሱን ጠይቅ ይላል። የአንድ ሰዓትም ነበር እሱን አስታውሼ እነግራችኋለሁ። አስታውሱኝ ኮሜንት ላይ እንዳረሳው ማለት ነው። ይችን አስታውሱኝ ኮሜንት ላይ የአንድ ሰዓትን ዋጋ ደግሞ እና እንደዛ ይላል። እውነት ነው። እግዚአብሔር በቃ እንዴት እናውቃለን? አንድ አመት ለኛ ምን ማለት እንደሆነ ለምሳሌ ላይገባን ይችላል። በምንም መንገድ አባክነ ነው ቢሆን ማለት ነው። ግን አንድ አመት ከጓደኞቹ በታች ሆኖ ወድቆ አንድ አመት ነው የደገመን ተማሪ ግን ጠይቁት። በቃ በጣም ነው የሚነካው። ምክንያቱም ጓደኞቹን ሲያይ ያሳለፈውን የባከነበትን እዛ ላይ ይደርሳል ማለት 10ኛ ክፍል ሆኖ ነበረ ወደ 11 ሊሄድ የነበረ ልጅ ነው። በቃ ብዙ ብቻ አላውቅም ብዙ ፕላን የምታደርጉት ነገር ይኖራልና እሱ ሁሉ ፌል ሲያደርግ አስቡት። በቃ ይሄንን ነው ማሰብና ምን አለ መሰላችሁ ወደ ጉዳያችን ስንመጣ አንድ ጋዜጠኛ ጠየቀው ይላል 10,000 ጊዜ መውደቅ ምን ያህል ያማል? ኤዲሰን የመለሰውን ደግሞ ልንገራችሁ። መልስ ግን አስደናቂ ነበር ማለት ኤዲሰን እንደዚህ በጣም ስኬትን የሚያውቁ ሰዎች ሲመልሱ በጣም ጎበዝ ናቸው ማለት ትክክለኛ ነገር ነው በቃ የሚመልሱት። እኔ እንጃ ያላቀም ብቻ ፈጣሪ ለነሱ ለይቶ ይሰራ ይመስለናል፣ ግን አይደለም። ሁላችንም እኩል አድርጎን ነው ያው እነሱ ስለተጠቀሙበት ነውና እኔ 10,000 ጊዜ አልወደኩም ይልቁንስ አለ አምፖሉ የማይሰራባቸውን 10,000 መንገዶች በተሳካ ሁኔታ አግኝቻለሁ አለ። አያችሁ አይደል? በቃ መልስ ይሄ ነው። ገባችሁ አይደል? አሁን ይሄ ምንድነው ያለው? እኛ ሰው ብዙ ጊዜ ግድፈት ነው ብዙ ጊዜ የሚያየውና እኛ ሰው ስለሆነን ቀጥታ ምንድነው ያየነው?
የሰውየውን ግድፈት ማለት እንትን ያለበትን ያባከነበትን ጊዜ ያልሰራበትን የወደቀበትን ነው እኛ ታይቶን ያወራነው። እሱ ግን ምንድነው ያለው? በመስራት ውስጥ አለ መስራት እንዳለን ያወቀው። በቃ የተናገረውም ይሄን ነው። ያልሰራባቸውን ጊዜዎች በምንም ሁኔታ ነው ያወቀው። አምፖሉ ስላልሰራለት እነዛ ፌል እያደረገ የነበረውን ጊዜ እሱ ስላልሰራለት በዛውም የማይሰራበት በቃ አንድ ነገር ፐርፌክት ለመሆን ሲታገል የሆነ ደግሞ ፐርፌክት እንዳያደርገው የሚያስቸግረው ነገር ወይም የሆነ የሚያዳግተው ነገር እንዳለው እንደሚታወቅ ሁሉ እሱም ደግሞ ምንድነው እንትን ያለው አምፖል የማይሰራባቸውን 10,000 መንገዶች በተሳካ ሁኔታ አግኝቻለሁ ብሎ ነው የመለሰላት። በቃ ይሄ ነው ማለት በቃ እኔ እንጃ ብዙ ጊዜ ይሄ ደግሞ እውነት በጣም ብዙ ጊዜ ነው ደስ የሚለኝና የስኬት ዋናው ሚስጥር ይላል ወጥነት ኮንሲስተንሲ ነው። በቃ እኔም የለኝም ይሄ ነገር ለእናንተ እየሰበኩ እየተናገርኩ አይደለም። ኮንሲስተንሲ በጣም ያስፈልገናል ማለት ወጥነት። ለምሳሌ እኔም እኮ የለኝም ገባችሁ አይደል? ግን በዚህ ቻሌንጅ ራሳችንን እየፈተንን ራሳችንን እያየን እንቀይር ነው በቃ እንቀይረው እያልኩኝ ያለሁት እንጂ እኔም ኖሮኝ አይደለም እዚህ ጋር እያወራሁ ያለሁት። ግን እኔም ከእናንተ እኩል እየቀየርኩት ነው ገባችሁ? በፊት የነበረኝን ማንነት እየተውኩኝ ወደ አዲሱ ትክክለኛ ማንነት እየገባሁ ስለሆነ ነውና ብዙ ሰዎች ለምሳሌ አሁን ዩቲዩብ ቻናል ይጀምራሉ 10-15 ቪዲዮዎች ምናምን ሰርተው ይለቁና ብዙ ሰው ካላየላቸው ይተውታል። ከዛ ንግድ ይጀምራሉ። እኔ አሁን ለምሳሌ ቃል ገባላችኋለሁ እስከመጨረሻው ፋለማችኋለሁ። ለምን እንደሆነ ልንገራችሁ። እስከመጨረሻው የደም ጠብታ ድረስ እሄዳለሁ እንደሚባለው እሄዳለሁ። አታርጉ ያብሬን ካልተጠቀማችሁ አታድርጉኝ። በቃ አካውንት ይዘጋል፣ አካውንት ይከፈታል፣ አለቀ። በቃ ሞክሩ እንዴ ይሄው ሰውስ 10,000 ጊዜ ሞክሮ ይሄ ሰው 10,000 ጊዜ ሞክሮ አይደል እንዴ ፌል አድርጎበት አይደል እንዴ መጨረሻ ላይ የተሳካለት? በቃ ግዴታ ነው። የሰው ልጅ እስከሆናችሁ ድረስ ፌል ማድረግ ግድ ነው በቃ ይላል። ግዴታ በቃ ፌል ማድረግ አለባችሁ። በቃ የሰው ልጆች ናችሁ፣ ፐርፌክት አይደላችሁ፣ እናንተ ፈጣሪ አይደላችሁም። የሰው ልጆች እስከሆናችሁ ድረስ ተሳሳታላችሁ፣ ትጎላላችሁ፣ ባዶ ትሆናላችሁ፣ ትሞላላችሁ። በቃ እና ከዛ ደግሞ የመጀመሪያው ወር ላይ ደግሞ ምንድነው የሚባለው ይሄ ካላተረፉበት ይዘጉታል ምናምን ይባላል። እውነት ነው አጋጥሞኛል። እኔ ማቆሶ ስላለ ነው። እና ይህ ሊሆን አይገባም። በቃ አልሰራም አይደል? የሆነ ሌላ መንገድ መፍጠር፣ ሌላ የተሻለ ይሄ አካውንት ቢዘጋ ሌላ አካውንት ይከፈታል። ሌላ አካውንት ከፍተ መስራት ካልቻልክ ሌላ ሶሻል ሚዲያዎች አሉ። እዛ ላይ ኢንፍሉዌንስ መሆን ትችላለህ፣ ተጽዕኖ መፍጠር ትችላለህ ባለህ ነገር። ደግሞ በቃ ችግራችን እኛ ሰዎች ሲመስለን የሚሰራ ሰው በተለይ ያው እኛ ሰዎች ተቀለል አደረኩት አይደለ? እኛ ሰዎች ማለት የለብኝም የተወሰነ የሚሰራ ሰው እናበረታታ ማለት እዚህ ጋር የሆነ ሌላ አክት የሚያሳይ ሰው ቢኖር እናበረታታለን። ኢትስ ኦኬ። ግን እንደዚህ አይነት የሆነ ነገር እየፈጠሩ የሆነ ነገር ይዘው የሚመጡ ሰዎች ደግሞ አናበረታታም። ይሄ ደግሞ ችግራችን በቃ እንትንም ነው አለመገንዘባችን አለማወቃችንም ጭምር ነው ማለት ነገሮችን አለመረዳታችን። የሚሰራ ሰው መበረታታት አለበት። እግዚአብሔርን ገንዘብ አንተ ለሰው ገንዘብ አትስጠው፣ ምንም አታርግለት፣ ግን የሚጠቅመውን መንገድ ከመራኸው በጣም በቂ ነው። እውቀት የሚያገኝበትን መንገድ ከሰጠው በጣም በቂ ነው። እኔ የምላችሁ ነገር ቢኖር ዩቲዩብ ጀምሩ። በቃ እኔ ዜሮ ነኝ። ማን እስቲ ዩቲዩበር ሲጀምር በሀብት ይጀምራል ወይ የሆነ መጀመሪያ ኢንቨስተር ሆኖ ወይም የሆነ ያለው ሰው ካልሆነ በስተቀር ይቅርታ ማን እስቲ በሀብት ማማ ላይ ሆኖ ይጀምራል? ማንም ከዜሮ ተነስቶ ነው ዩቲዩበር እየሆነ ያለው። ገባችሁ አይደል? ደግሞ ዩቲዩብ ደግሞ የሆነ የሚይዝብህ አይደለም ማለት እንደዚህ ያሳድርኮ ምናምን አንተ ምናምን ገንዘብ ከሌላ አይደለም። ስማርት ስልክ አለ አይደል? ስማርት ስልክ አይኖርህ በቃ ኖርማል ብቻ ታች ስልክ ይሁን ማለት ዩቲዩብ ሊያስጠቅመ አንተን ካሜራ ሊቀርጽልህ። እኔ አሁን ካሜራዬ ጽድት ብሎ እንዳይመስላችሁ ሶክ የሆነ ተሻለ እውቀት አለኝ። በካፕከት ኤዲት አደርገዋለሁ። የሚያስጠላ የማይሆን ፓርቶ አስተካክላለሁ። ገባህ አይደል? የሚያስፈልገኝ ቦታ ኤዲት አደርጋለሁ፣ አስተካክላለሁ፣ ከዛ እሰራለሁ። በቃ ከሆነ ሆነ ነው፣ ካልሆነ የሰው ልጅ ነን። ሁሉ ጊዜ ፐርፌክት መሆን አይጠበቅብንም። ሰዎች ንቁ። በቃ ሁሉ ጊዜ ፐርፌክትነትን አትጠብቁ፣ ጉድለትም አለ። ስለዚህ እንቀይሳለን። ከተሳካ ተሳካ ነው፣ ካልተሳካ ደግሞ እንቀይራለን። በቃ ምን ማለት ድርቅ ደግሞ አንድ ነገር ላይ ሙጥኝ ማለትም አለባችሁ። ሲጀመር ራሱ ማለት
ተስፋ ቆርጣችሁ ያረዳ በቃ እምቢ አለኝ ምናምን አትበሉ። ሞጥኝ ያዝ አድርጉት። ከዛ ሞጥኝ ስትሉበት አሃ ይልና የመስራት ፈጣሪ ራሱ እኮ ይቆጣል። እግዚአብሔርን በእውነት ልንገራችሁ ፈጣሪ ራሱ እናንተ የምታደርጓትን እያንዳንዷን ነገር ይከታተላል። እያንዳንዷን ነገር ያውቃል። ታውቃላችሁ አይደል? እሱ ራሱ ይከሳችኋል። እናንተ አይደለም እኔ የሆነ ነገር እንደዚህ አደረገልኝ ሰው እንደዚህ ሰጠኝ አትበሉ። ፈጣሪ ነው በቃ በሰው መስሎ የሰጣችሁ። ማሰብ ያለባችሁ ዩቲዩብ ከፈለኝ ነው ለቃሉ ልክ ነን። ዩቲዩብ ከፈለኝ ይከፍላል። ዩቲዩብ ከፈለኝ ግን ደግሞ ዩቲዩብ አይደለም እየከፈለን ያለው ፈጣሪ ዩቲዩብን ስላዘዘው ነው። እኛ ራሳችን እየሰራን ነበር አይደል? ፈጣሪ ነው በቃ መጀመሪያ ፈጣሪ ነው። ፈጣሪ ካለ ነው እኔ ስንት 100,000 ሰብስክራይብ ኖሮኝ እኮ ዩቲዩብ ስላለ እኮ አይደለም። እዚህ ጋር ታውቃላችሁ አይደል? ፈጣሪ ይቺ ልጅ በቃ ዩቲዩብ አትክፈላት ማለት ይችላል። ማገድ ይችላል። የሰው እይታን ማገድ ይችላል። ሰው እንደ በቃ ሁሉ ነገር ፈጣሪ ነው የሚፈቅደው። በቃ እና ምን ልላችሁ መሰላችሁ ፈጣሪን እዚህ ጋር ሳስገባባችሁ እናንተ የምትሄዷትን ርቀት ፈጣሪ ይከታተላል። በቃ የምትለፏትን ለስኬት የምትወጧትን ውጣ ውረድ የምትገቡበትን ጉድጓድ ምን እንደምታረጉ በቃ ሁሉ በቃ በራሳችሁ ለመቋቋም የሰውን እርዳታ ላለመፈለግ የምትከፍሏትን ዋጋ ያውቃል። ታዲያ ይችን ዋጋ አጠራቅሙ። ልክ እንደምናያቸው ያሁኑ ስኬታማ በጥሩ መንገድ ስኬታማ የሆኑ ሰዎች ምንድነው የሚያደርገው? ያጠራቅም የሆነ ሰዓት ላይ በሆነ መንገድ ይከፍላል። እግዚአብሔር ነው የሚከፍለው እንጂ ማንም እዚህ ጋር ማንም ሰው አይደለም እየከፈለ ያለው። እግዚአብሔር ነው በሰው ልጅ መስሎ የሚከፍለን። ገባችሁ አይደለ? ወደ ስብከት ደግሞ አደረኩባችሁ ይቅርታ። እና ይሄን በዛውም ልንገራችሁ ብዬ ነው የወጥነትን ትርጉም ማለት በቃ ወጥ ስትሆኑ ባቱና ስኬት ግን የረጅም ርቀት ሩጫ እንጂ የ100 ሜትር ፈጣን ሩጫ አይደለም ይለናል። ገባችሁ አይደለ? እና ዓለምን የቀየሩ ሰዎች ሳይሰለቹ ደጋግሞ የሞከሩት ብቻ ናቸው። እውነት ነው። ዓለምን ማለት ዓለምን በቃ አገራችን ልል ነበር ዓለም ነው ለካ እንዳጠቃላይ ዓለምን የቀየሩ ሰዎች ብዙ ጊዜ ሳይሰለቹ ማለት ደጋግሞ የሞከሩ ናቸው። አዎ ማለት በቃ ይሆንልኛል እግዚአብሔርን እኮ ይዘው ነው። ታዲያ በባዶ እኮ አይደለም። እግዚአብሔርን ይዘው በቃ ይሆንልኛል ሞተኝ ብለው ሳይሰለቹ ነጋ ጠባ በቃ ዋጋ የከፈሉ ሰዎች መጨረሻ ላይ እግዚአብሔር ዋጋውን ይሰጣቸዋል። በቃ እስከሄድ ነግሬሃለሁ። በቃ አንተ እስከሄድክበት ጥግ ድረስ እግዚአብሔርም አብሮክ ይሄዳል። በቃ ሰለቸኝ አልሆንልኝም ብለህ ከተውከው እግዚአብሔር ምንም ማድረግ አይችልም። አንተ መገፋፋት አይችልም እና ይተወዋል። ግን ደግሞ በቃ ነገ የተሻለ ይመጣል፣ ነገ የሆነ ነገር ትሰጠኛለህ ብለህ በዛውም ደግሞ እኮ እምነትን ነው የምታጠነክረው። ፈጣሪ መኖሩን ነው የምታስታውቀው። ገባህ አይደለ? በቃ ብዙ ሰዎች አሁን ምሳሌ የሚሆኑት በቃ እንደዚህ ነው። በቃ ፈጣሪ መኖሩን የሚያውቁ ሰዎች ብዙ ጊዜ ሞክረው ጥርት ያለ ነገር መጨረሻ ላይ አግኝተው ሲከፈላቸው የኔ ውጤት አይደለም የኔ መሞከር ነው የኔ መሄድ መራመድ ነው ነገር ግን የፈጣሪ ቸርነት ነው ይላሉ። አዎ ምክንያቱም በፈጣሪ ነው አንተን የሚልህ ፈጣሪ ነው በቃ እንትን የሚልህ። ስለዚህ አንተ አሁን እዚህ ጋር በቃ ፈጣሪ ስልች ልጅ እንዳትሉኝ። ገባችሁ አይደል? ያለ ፈጣሪ ያው ፈጣሪ የለም፣ ያለ ፈጣሪ የለም እግዚአብሔር እና ምድራቸው ኮንሲስተንሲ ግድ ነው። በቃ ወጥነት ያስፈልጋል። እኔም አሁን እዚህ ጋር ወጥ ላልሆን እችላለሁ። ዛሬ ለቃለው ስል ነገ በቃ መሆን አለብን። በቃ እየተማርን መሄድ አለብን። ዛሬ ለቃለው ብዬ ሳለቅ ቀረው አይደል? እንዲህ እያልን እየተማርን ከዛ ይሄ ፐርፌክት የሚባለው ደረጃ ሳይሆን በሰው ልጅ በትንሹም ቢሆን መድረስ ያለበት የሆነ ፐርፌክት ደረጃ አለ። በትንሹ ፐርፌክት የሰው ልጅ የለም፣ ግን የሆነ መድረስ ያለበት በሰውኛ ደረጃ አለ። እሱ ጋር ለመድረስ ትሞክራላችሁ። በቃ እሱ ነው በቃ ዋነኝነት ነገር። ገባችሁ አይደለ? እና በቃ ብቻ ፈጣሪ ያውቃልና ጀምሩ። ዩቲዩብን ማለት ዩቲዩብን ብቻ ሳይሆን ሌሎች ጠቃሚ ሶሻል ሚዲያዎች ካሉ ማለት አሉ እና ጀምሩ። መጀመር ማለት ብዙ ጊዜ የጀመረ ሳይሆን የጨረሰ ነው ዋነኝነት። ምክንያቱም መጀመር ሁላችንም እንጀምራለን አይደለም? ሁላችንም መጀመር እኔም ጀምራለሁ፣ ሁሉም ይጀምራል። መጨረሱ ነው ዋናው ነገር። ስለዚህ ጀማሪ ሳይሆን ጨራሽ መሆን አለባችሁ። ለመጀመር ኤኒ ህዝብ ሁሉ መጀመር ይችላል። መጨረሱ ላይ ነው ዋናው። ታዲያ ስትጨርሱት እኮ ጥርት ያለው ስራ ነው የሚመጣው። ያ ጥርት ያለው ስራ ደግሞ ጥርት ባለ መንገድ ይከፍላችሁ። ይሄንን ነው ማመን ያለባችሁ።
እነዚህን አራት ማለት በቃ ትኩረት አድርጋችሁ ልትይዙበት የሚገባው ከአራቱ ውስጥ ማለት በቃ ምን እንይዛችሁ እንድታተኩሩ እንደፈለኩ ልንገራችሁ። ስለ ከሌ መናገር ወይም ምናምን ስብከት ይሄ እንትን ምንድነው ሞቲቬሽን ስፒከር እየሆንኩ ሳይሆን ማለት ነው። አንደኛው አሁን ካስተማርኳችሁ አራት ሰዎች ህይወት ታሪክ ላይ አንደኛው ውድቀትን እንደ በረከት መቁጠር ከጃክማ ነው የምንማረው። በቃ እንዲህ ያዙት ባጭሩ ማለት ነው እንዳላንዛዛባችሁ። ሁለተኛ ደግሞ ማንበብንና ራስን ማሳደግ ኃይል ከኤሎን መስክ እንማራለን። ቀደም እንደነገርኳችሁ ስለዘረዘርኩላችሁ መድገም አያስፈልግም። ሶስተኛው ደግሞ ትኩረትን በአንድ ዓላማ ላይ ማድረግ ከኦፕራ ዊንፍሬ የምንማረው ነው። አራተኛው ደግሞ ሳይሰለቹ ደጋግሞ መሞከር ከቶማስ ኤዲሰን። እነዚህ ሌላ ምንም አታዳምጡልኝ። እንደውም ከፈለጋችሁ እግዚአብሔርን አራቱን ከያዛችሁና ህይወታችሁ ላይ ተግባራዊ ካደረጋችሁ በቃ እና እነዚህ ትምህርቶች ዛሬውኑ በህይወታችሁ ላይ መተግበር ከጀመራችሁ ከጥቂት አመታት በኋላ የእናንተም ታሪክ ለሌሎች መማሪያ መሆኑን አይቀሬ ነው እላለሁ። እና እነዚህን አራት ታላላቅ ታሪካዊ ሰዎች ውስጥ የእናንተን ልብ ይበልጥ የነካውና የትኛው ነው? ኮሜንት ላይ አስቀምጡልኝ። እያንዳንዱን ኮሜንት ገብቼ ስለማነበው ማለት ነው። ይህ ቪዲዮ ለህይወታችሁ ጠቃሚ ሆኖ ካገኛችሁት ደግሞ ላይክ ማድረጉንና ይህን ቻናል ሰብስክራይብ በማድረግ ቤተሰባችሁ አባል ማድረግ ትችላላችሁ። እንደገና ደግሞ በቀጣይ ቪዲዮ እስክንገናኝ ድረስ ያው እኔንም እያገዛችሁ እየተጋገዝን ሰብስክራይብ ምናምን እየተደራረግን በቀጣይ ሳምንት እንገናኛለን። ሰላም ሆኖ እላለሁ። አመሰግናለሁ።